የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረከው ተጽዕኖ ከፍተኛ የሚባል ነው እንኳን ደስ አለ አዶናይ ያኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ በድጋሚ እንኳን ደስ አለ Congratulations to Adonai for winning the Best Motivational Content Award of G Power Creative Awards. Adonai. ሰግጥ የታባት ሰግጣለህ የታባቱ በጣም ደስ ብሎኛል ዛሬ ረጅም እንደሆንኩኝ ተሰምቶኛል ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለው ለዚች ሞቲቬሽናል ስፒከር ማለት ምን ማለት ነው አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው የውስጥህን ድክመት ማካፈል ነው ከብዙ ሰዎች ጋር መመሳሰል ነው እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው እና ከሐቀኛ ሰው በላይ ማን ሞቲቬሽናል ስፒከር የለም እኔ ደግሞ ሁሉም ነገር አካፍያችኋለሁ ከዚህ በላይም ገና እናካፍላለን እንሰግጣለን እንፈምሳለን ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! አዶናይ እንኳን ደስ አለህ በዛሬው ቀን 1 2 3 4 ጊዜ አሸንፏል ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁ ሰግጥ ሰግጠናል ደርሰንበታል የታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው ሁላችሁም እንድትረጋጉ በአክብሮት እንጠይቃለን ተረጋጉ TikTok Creator of the Year እሺ ዲቻ ቦይስ ነፃነት አክበረት ወደ መድረክ እንድትወጡ ፈልጋለሁ ናፒ የታለ ቅዱስ ና ወደዚህ ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ እንኳን ደስ አለህ አዶናይ TikTok Creator of the Year የG Power TikTok Creative Awards አሸናፊ ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ በድጋሚ እንኳን ደስ አለ እንኳን ደስ አላችሁ ሁላችሁንም በመቀጠል ሁላችንም ተያይዘን ወደ መኪናው ሰግጥ እሺ ድምጼና ተቻለው እየጮኩኝ እንግዲህ ይሄው እነዚህ የምትመለከቷቸው ልጆቼ ናቸው
የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሬተር